አንድ ቆማጣ አዝማሪ ጋር አምጥታችሁ አታላትሙ። እኚህን ጀግና አባት እባካችሁ ከድርጊታችሁ ተቆጠቡ። አይምሯችሁን ክፍት አድርጋችሁ አስቡ። ትንሽ ነገር እየመዘዛችሁ እያመጣችሁ ሌላ አይነት ስያሜ ባሰጡ ይመረጣል። ለዚህ ጀግና አባታችን ከፈለጋችሁ ዩቲዩብ ላይ 40 ምናምን ደቂቃ አለ ሙሉ ቪዲዮ ማለት ነው፣ መስማት ትችላላችሁ፣ ትጠቀማላችሁ እንጂ አትከስሩም። ኡስታዝ ያሲን ኑሩ በኢትዮጵያ ታሪክ በሳቸው ሲዲ ዳዋ ሐዲስ ነው ከ75% በላይ ሙናፊቆች ካፊሮች እስልምናን የተቀበሉት። እኚህን ጀግና አባት አምታችሁ ሚዲያ ላይ አታራክሱ እባካችሁ ፕሊዝ። ጀግና የሃይማኖት አባት ናቸው። የተለያየ አይነት ስያሜ እየሰጣችሁ የምትበጣረቁ ሰዎች ከድርጊታችሁ ተቆጠቡ። የዑለማዎች የኡስታዞች መርዝ ጥሩ አይደለም። 24 ሰዓት ዝክር እያደረጉ 24 ሰዓት እየሰገዱ ከቁርአን ሳይለዩ ስትሬት ከአላህ ጋር የሚገናኙ ሰዎች ናቸው እነዚህ። እኛ የምንኖረው በእነሱ ዱዓ ነው። በኡስታዝ ላይ ዱርዬ ሁላ ዝም እንደማይል ያሳየበት ብዙ ድርጊቶችን የተመለከትንበት ጉዳይ ነው። አንዳንድ ሙስሊሞች በኡስታዝ ላይ አንዳንድ ነገሮችን አውርተው